ሰላምና ጤና በጎና መልካምነት ለሁላችሁ ይሁን እንላለን። ቴዶ ዘሩፋኤል በቴዶ ቲዩብ። እነሆ በቲዩባችን ከተገናኘን ጊዜያት ተቆጥረዋል። እንግዲህ በማያቋርጥ መልኩ ወጥ በሆነ መልኩ ለመምጣት መስራት መልፋት ነበረብን። ስለዚህ ያንን የተወሰነ ለማስተካከል በማለት አልተገናኘንም። ከዚህ በኋላ እግዚአብሔር አምላክ በፈቀደልን መጠን በቲዩባችን ቶሎ ቶሎ እንገናኛለን። ከእናንተ የሚጠበቀው ቴዶ ቲዩብን ላይክ፣ ሼር፣ ሰብስክራይብ እንዲሁም ደግሞ ኖቲፊኬሽን ኦል እያደረጋችሁ መከታተል ብቻ ይሆናል ማለት ነው። ስለዚህ ይህንን ኃላፊነት እናንተ ተወጡ። እኛ ደግሞ የሚጠቅሙ መረጃዎችን እንዲሁም ደግሞ ለመንቃት የሚያስችሉንን በጣም በርካታ መልከታዎች እናጋራቸዋለን ማለት ነው። እግዚአብሔር አምላክ ቤተክርስቲያናችንን ይጠብቅ ይላል ቴዶ ቲዩብ። እንግዲህ በዛ መንገድ ነገሮችን አስተዋጽኦ የምናደርግበትም ይሆናል ማለት ነው። እግዚአብሔር አምላካችን መልካም የሆነውን ነገር ሁሉ ለሁላችን ያድለን። አብራችሁን ቆዩ። በዛሬው ዕለት አንድ ርዕሰ ጉዳይን ወደ እናንተ ይዤ መጥቻለሁ። ካፍታ ቆይታ በኋላ እብድ የሚያክል መስቀል ይዞ ዱላ ይዞ ከኋላ ዘራፊ ከፊት አንዘርፋፊ። እግዚአብሔር እንደዚህ ዘመን ኦርቶዶክስን ሜዳ ላይ ያሰጣበት ዘመን የለም። ውስጤታ ታቦት በውስጤታ ተመልሰናል። እንግዲህ ስንመለስ ከሰሞኑ በጣም አነጋጋሪ ከሆኑ ጉዳዮች መካከል የአቶ ትዝታው ሳሙኤል ወደ ኢትዮጵያ መግባት ነው። እንግዲህ በነበረበት በሀገረ አሜሪካ ሆኖ ቅድስት ቤተክርስቲያንና ልጆቿን የሚጎዱ በጣም በርካታ የሆኑ ክብረነክ የሆኑ ንግግሮችን ሲናገር ሰምተን እናውቃለን። ክብረነክ ብቻ ሳይሆን ስድብም ጭምር የሆኑ የቤተክርስቲያንን አስተምህሮ ያልተከተለ እንደው የራስን ቤተ እምነት ለማስተማር ተጠቀመበት እንኳን ብለን ብንል ኦርቶዶክስ ተዋሕዶ ቤተክርስቲያን ያልኖረችበትን ያልሆነችውን ሆነች በማለት የስድብና የማንጓጠቂያ ቃላትን እየተጠቀመ እንግዲህ ቤተክርስቲያናችንን ክብር ሲነሳ ቆይቷል። ነገር ግን አይኑን በጨው አጥቦ ወደ ኢትዮጵያ ገብቷል። እንግዲህ በጣም ብዙዎች ትዝታው ሳሙኤል ኢትዮጵያ ገባ የሚለው ላይ ናቸው። ነገር ግን ማስተዋል የሚጠበቅብን እንደ ቴዶ ቲዩብ የምንጠቁመው ትዝታው ሳሙኤል ገባ ሳይሆን ለምን ገባ የሚለው ላይ ፍሪዝ ብናደርግ በጣም ጥሩ ነው ብዬ አስባለሁ። እንግዲህ በሀገራችን ኢትዮጵያ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ያላት አስተዋጽኦና ሱታፌ ሌሎችን ያበሳጫል። ተቀበልናችሁ ስንላቸው ሙስሊሞች አይወዱም አይደል? እንግዳ ብለን አስገባናችሁ ስንላቸው ደስ አይላቸው። ፕሮቴስታንት የ1960ዎቹ አካባቢ እምነት ነው፣ ኦርቶዶክስ ጥንታዊት ናት ለኢትዮጵያ ብለን ስንናገር ይደብራቸዋል። ስለዚህ በአንድም በሌላም መንገድ ለሀገር ያላትን ዶሚኔሽን ከኦርቶዶክስ ተዋሕዶ ቤተክርስቲያን በማዋረድ መቀማት የዘመኑ አሰራር ወይም በመንግስታዊም ደረጃ ከሚካሄድባቸው አንዱ መንገድ ነውና ቤተክርስቲያን አቅም እንደሌላት እያሳዩ አቅም የለሽምም እያሉ ቤተክርስቲያንን ከክብር እያሳነሱ ማዋረድ የዚህ ዘመን መገለጫ ተግባር ከሆነ ሰነባቷል። በዚሁ መንገድ ታዲያ ከዛኛው ቤተ እምነት ከፕሮቴስታንት ማለት ነው እነ እዩ ጩፋ እነ ዮናታን አክሊሉ መሰል የሆኑ በርካታ አይነት ስድቦችን ሰንዝረው ያውቃሉ። እጅግ በጣም በሚያሳፍራችሁ ሁኔታ እነሱን ለመክሰስ ቤተክርስቲያን በተንደረደረችው ርቀት ነገሮችን በማቆም እንዲሁም ደግሞ የበለጠ ተስፋ በማስቆረጥ የህግ አካላት በአቃቢ ህግ ደረጃ ያሉ ሰዎች ሁሉ ሲተባበሩባት ተመልክተናል። ዮናታን አክሊሉ የሚከሰስ ከሆነማ አቡነ አብርሃም መከሰስ አለባቸው፣ ምህረተአብ መያዝ አለበት የሚሉ የማወራረጃ በህግ አንፃር የማይጠበቁ የማሸማቀቂያ ድርጊቶች ሁሉ ሲፈጸሙ ተመልክተናል። በቅርብ ጊዜ እንዳልካቸው ዘነበ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ልጆችን እንደዚሁ የሚያንጓጥጥ ንግግር ከተናገረ በኋላ የቤተክርስቲያን ልጆች ፍትህ በምንጠይቅበት ወቅት ላይ በነጋታው አዳነች አቤቤ ለማስጎብኘት ወደ ኮንዶሚኒየሞች አካባቢ ይዛው ሁሉ ስትሄድ እና በትምክህት ምንም አታመጡም የሚመስልና ህግንና ስርዓትን በመናድ የሚደረጉ ነገሮች አዲስ ወይም ደግሞ በትዝታው ሳሙኤል ብቻ ያየናቸው አይደለም። ነገር ግን ቅድም እንደነገርኳችሁ ትዝታው ሳሙኤል አመጣጡ በራሱ እነዛ የቀደሙት አሁን ቅድም የነገርኳችሁ ነውረኞች በቤተክርስቲያን ላይ የተናገሩትና ያደረጉባትን ነገር ያቀለለው ስርዓት አሁንም ምንም አታመጡም በሚመስል መልኩ ነው እንግዲህ ትዝታው ሳሙኤል ወደ ኢትዮጵያ በሚሽን እና በአጀንዳ የገባ የሚመስለው። ምክንያቱም አንድ ሰው በዚህ ያህል ደረጃ ክብር ተዳፍሮ እንግዲህ በሀገሪቱ
ከግማሽ በመቶ በላይ የሚሆነው ህዝብ የሚያምነውን እምነት ተሳድቦ ሰተት ብሎ ኢትዮጵያ ላይ ምንም እንዳላጠፋ ሊያውም ባንዲራ እያለበሱ አቀባበሉን ከተመለከታችሁ ባንዲራ ሁሉ አልብሰውታል። የክብር ጀግናችን ለማለት ይመስላል። እውነት ለመናገር ከቤተክርስቲያናችን ክስ በኋላ እያየን ያለነው ነገርም እንደዛ ነው። የዘመኑ ጳውሎስ ይባላል። ቅዱስ ጳውሎስ እኮ አላውያንም ቢሞግቷቸው ነገስታትን በነገረ ክርስቶስ መስመርነት ወይም ክርስቶስ እንዲመለክ ክርስቶስ እንዲሰበክ ሲታገሉ እኮ በእውነት ላይ ተመስርተው እንጂ የፈጠራ ወሬና ሌሎችን እንደዚህ በዚህ ያህል ደረጃ እያንጓጠጡ አይደል። ሲጀመር ቅዱስ ጳውሎስ ክርስቲያን ከየትም ብሎ ከትዝታው ሳሙኤል ጋር ሊገናኝ አይችልም። ነገር ግን እንደዛ ሲሏቸው እየተመለከትን ነበር። እንግዲህ እሱንም ሌሎቹንም ጨምሮ ማለት ነውና ምንም አታመጡም የሚለው መልእክት እንግዲህ በከፍተኛ ደረጃ እየተሰማ ነው። ቅድስት ቤተክርስቲያናችን እንግዲህ በርካታ የምዕመናንን ጥሪ በመቀበል እንደዚሁ ልሞክረው በማለትም ይመስለኛል ክስ ተመስርቷል። ተመልክታቸዋል። የተመሰረተው ክስ እንግዲህ 24 ሰዓት አልፎታል። ቤተክርስቲያን እንግዲህ እንዳያመልጠኝ እንኳን ብላ ብትጠቁም በፍጥነት መያዝ የሚጠበቅበት ሁኔታ ነበር። ነገር ግን እስካሁን አልተያዘም። ጉዳዩም አውርተው ጨሰው ይወጣላቸዋል በሚመስል መልኩ ይመስለኛል። በጣም በሚያሳዝን ሁኔታ አስፈላጊ የሆነ ፊድባክ አልተሰጠበትም። እያጣራን ነው እንደሚሉን ተስፋ አደርጋለሁ። እኛ ሀገር ላይ በህግ ደረጃ እያጣራን ነው የምትለው በጣም ነው የምታስቀው። 7 ቀን 8 ቀን 14 ቀን ይቀጠርበታል። እርግጥ ህጋዊ ምክንያት እንዳለው እናምናለን። ነገር ግን እንደዚህ በአደባባይ የተደረገብንን መዘለፍ የተቀደሰው ታቦታችንን ከቤተክርስቲያን አስተምህሮና ስርዓት ቤተክርስቲያን ባላለችውና ባልኖረችበት መንገድ እየጠሩ ማንጓጠጥ ስርዓተ አምልኮን መሳደብ ነውር ነው። በነገራችሁ ላይ እዚህ ላይ ተመስርቼ መናገር የምፈልገው በጣም ብዙ ፕሮቴስታንት ሰዎች አይ እናንተ ሲሞግቷቸው አትወዱም፣ እውነት ሲነገራችሁ ታቦት እኮ እንደው የተቀረጸ ምስል ነው እያሉ አፋቸውን ሞልተው ሲናገሩ የክርስቶስ ተከታዮች ወይም ደግሞ አማኞች ወይም ክርስቲያን ተብለው የሚጠሩ በአዲስ ኪዳን መጠነኛ ታቦት ሰርተው እንጨት ጠርበው ድንጋይ አለዝበው ከእብነ በረድም ይሰራል ኢትዮጵያ ውስጥ። እናንተ የጠረባችሁት እንጨት እናንተ ያዘጋጃችሁት ድንጋይ እንጀራ መብያ ወጣችሁንና እንጀራችሁን የጣዳችሁበት ድንጋይ ነው እንጂ የእግዚአብሔር ታቦት ተብሎ አይጠራም። እንደው ለነሱ እውነት ነው ብሎ ነው የሚያስቡ። በእኛ በኩል ደግሞ በጣም በርካታ ጊዜዎች ጥሪ ይቀርባል። ለራሱ ለትዝታው ሳሙኤል ወንድሞቻችንና አክሊል ጥሪ አቅርበውለታል። የውይይት ጥሪ ቀርቧል። ስለዚህ ሰው እውነታ ላይ ከተመሰረተ ተደጋጋሚ የውይይት ጥሪ ሲቀርብለት መጥቶ እዛ ነገር ላይ ያለውን ሐሳብ ማንጸባረቅ፣ መሞገት፣ በእውነት ላይ የተመሰረተ ውይይት ማድረግ ይቻላል። ነገር ግን ከዛ መንገድ በጣም ሲሸሽ ነው የተመለከትነው። ትዝታው ሳሙኤል ይልቁኑ የራሱን ገጽ ከፍቶ እዛ ላይ ሲሳደብ ውሎ ማደር የሱ ምርጫ ሆኖ በርካታ ጊዜ ተመልክተናል። ስለዚህ አይኑን በጨው አጥቦ ኢትዮጵያ ገብቷል ማለት ነው። ቤተክርስቲያናችን ክስ መስርታለች። ክሱ እስካሁን ድረስ ምን ደረጃ እንደደረሰ ተብሎ የሚታወቅ ነገር የለም። ራሱ ትዝታው ሳሙኤልም በትምክህት ምላሽ ሰጥቷል። እንግዲህ በጣም ስለ ወንጌል የሚከፈል ዋጋ አድርጎ ሲስልም ተመልክተናልና አንተም ሆንክ ሌሎች ፕሮቴስታንት ወገኖች ማወቅ የሚጠበቅባችሁ ነገር ብዬ የማስበው ወንጌልና ወንጀልን መለየት ብቻ ወንጀልና ወንጌልን መለየት እንቻል ግዴታ። እውነት ላይ ተመስርተ ቤተክርስቲያን ከራሷ መጽሐፍቶች አንጻር ታይቶ ይሄንን ነገር እንዲህ ነው የምትለው ብትል ደስ ይለን ነበር። ነገር ግን መጽሐፍት ሳይጠቀሱ በራስ መላምትና ግምት ይችን ቅድስት ቤተክርስቲያን በዚህ ያህል ደረጃ አጣጥቦ ሰድቦ የሆነ በቃ ኩራት እንደሚገባውና በኩራት ነገሮች እንደፈጸመ ሰው እንደው በጣም ይብ ማለት ተገቢ ነው ብዬ አላስብም። ኤኒሃው የትዝታው ሳሙኤል አመጣጥ ሚሽን አለው። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ምንም አታመጪም የሚለውን በመንግስትም በሌሎች አጋዥ አካላትም የሚደረግባትን የስነ ልቦና ጥቃትና ጦርነት በበላይነት ለመምራት ከሚደረጉ ጥረቶች መካከል አንደኛው ነው የትዝታው ሳሙኤል ወደ ኢትዮጵያ መግባት። ለዚህም በርካታ ምልክቶችን መጥቀስ እንችላለን። ከነዚህም መካከል እንደ ምክንያት ማንሳት ብችል ሁለት ትልቅ ግዙፍ ምክንያቶችን ማቅረብ ይችላል። የመጀመሪያው አቀባበሉን በተመለከተ ነው። አቀባበሉ በይወጣ ኦርቶዶክሳውያንን ምን እንዲያናግር ክፉ እንዲያናግር ተደርጎ
የተደረገ አቀባበል ነው። በጣም በአሳዛኝ ሁኔታ ማለት ነው። በሁለተኛ ደረጃ ከዛ በኋላ አንዳንድ ገለልተኛ ለመሆን የሚጥሩ ኦርቶዶክሳውያንም ጭምር ሚዲያዎች ነገሩን ያራገቡበት መንገድ ነው። ከዚህ መካከል አንደኛው ጌጡ ተመስገን ነው። በገጹ ላይ ጻፈውን ተመልክታችሁ ከነበረ ምንድነው ያለ? ፓስተር ትዝታው ሳሙኤል በአዲስ አበባ ጎዳናዎች ነው። ይሄ ማለት ማንም ላይ ነካው እየተጓዘ ነው። ምንም አታመጡ ላይክ ጸዋጫሪ ኦርቶዶክሳውያንን ለማበሳጨት የሚደረግ ጥረት። እነ ጌጡ ተመስገን ተከፍሏቸው ነው የሚሰሩት። ባይዘው ብዙ ማስታወቂያ በገጾቻቸውም የሚለጥፉት በክፍያ በኦርቶዶክስ ተዋሕዶ ቤተክርስቲያንም በኩል ጥሪዎች የተለያዩ አይነት ፕሮግራሞች ሲኖሩ በዛ በኩል ተከፍሎ ይደረጋልና የተከፈለው አያቸው ኦርቶዶክሳውያንን በዚህ ያህል መንገድ ለማስቆጣት። ስለዚህ እንደው ባለማህተብ ሚዲያዎች በዚሁ አጋጣሚ ጠንቀቅ ብንል መጀመሪያ ቀናይነታችን ለማህተባችን ከዛ በኋላ ሌላው ነገር ይደረስበታል። የጋዜጠኝነት ስነ ምግባር ማለት እንዲሁ ዝም ብሎ ውርጋጥ መሆን አይደለም። እንደው መረጃ ማቀበል በሚል አሰስገሰሱ ዝም ብሎ እኔ ጋዜጠኛ ነኝ በሚል እንትን ብቻ ሯሯጡ ተገቢ አይደለም። ስለዚህ ሊታሰብበት ይገባል። ስለዚህ በዚህ መንገድ ኦርቶዶክሳውያንን ለማበሳጨትም ጭምር ጥረት እየተደረገ ነው። እነዚህ ሁለት ምክንያቶች ትዝታው ሳሙኤል መጣ ሳይሆን ለምን መጣ ብለን እንድንጠይቅ መልሱንም እዛው ውስጥ እንድናገኝ ያደርጉናል ብዬ አስባለሁ። እንግዲህ ጠቅለል ባለ መንገድ ፓስተር ትዝታው ሳሙኤል ተሳድቧል፣ አንጓጧል፣ የጥላቻ ንግግርን ተናግሯል። እንግዲህ ለወትሮ ኦርቶዶክሳውያን ልጆች ለምን የቤተክርስቲያን ክብር ይነካል፣ ለምን የቤተክርስቲያን ይዞታዎች ይወሰዳሉ ብለን ስንጠይቅ የሚያፍነው ህግና ስርዓት እየወሰደ ጨለማ ቤት የሚያስረው ህግና ስርዓት የኦርቶዶክስ እስረኛ የሚል ታርጋ እየተሰጠ በስቃይ ስቃይ የሚደርበው ስርዓት ይሄንን ጉዳይ እንዴት ይመለከተዋል? አይናችንን ፍጥጥ አድርገን እንመለከታለን። እዚህ ጉዳይ ላይ የሚኖሩ መረጃዎችን ወደ እናንተ ማድረሳችንን ሳናቋርጥ እየተከታተልን እንቀጥላለን። በሌሎች ርዕሰ ጉዳዮች ግን በመሃል እንገናኛለን። ያው ግድ ይለናል አንድ ጉዳይ የሆነ አዲስ ነገር ሲኖረው ይዘን መልሰን እንገኛለን። ለኛ ትዝታው ሳሙኤል አጀንዳ ጉዳይ፣ ምክንያቱም የቤተክርስቲያንን ክብር ለመፋቅ ለማዋረድ እየተደረገ ያለ ጥረት አንዱ አካል ስለሆነ ማለት ነው። እየተከታተልን ወደ እናንተ እናቀርባለን። በቴዶ ቲዩብ የተለያዩ ርዕሰ ጉዳዮች ጠቃሚ የሆኑ መረጃዎች ወደ እናንተ መድረሳቸውን ይቀጥላሉ። ልዩ ልዩ የክብር እንግዳዎችን ደግሞ እንጋብዝላችኋለን በየመሃሉ። እንግዲህ አጠቃላይ ጥረታችንን ለማገዝ ከእናንተ የሚጠበቀው ማበረታታት፣ ላይክ፣ ሼር፣ ሰብስክራይብ ማድረግ ይሆናል። ቴዶ ቲዩብ ይቀጥላል። በአዳዲስ ጉዳዮች እንገናኛለን። ሰላም ለእናንተ።